አንድ ድርጅት ውስጥ ያለ ሰራተኛ በደሞዝ ምክንያት ወይ ደግሞ አካባቢው ላይ ባሉ ሰራተኞች ችግር ወርክ ካልቸሩ በወርክ ኢንቫይሮንመንቱ ምክንያት ከሆነ እየለቀቀ ያለው የድርጅቱ ችግር ነው ማለት ነው። በግል ጉዳይ ከሆነ የራሱ ነው። በደሞዝ እና በካምፓኒ ካልቸር ከሆነ እየለቀቀ ያለው ድርጅቱ ማስተካከል አለበት ማለት ነው። ስለዚህ አንድ ሰራተኛ ሲለቅ ሀሳቡን እንዲሰጥ ማድረግ መቻል አለብን። ያንን ማድረግ የምንችለው ደግሞ ባለፈው ቪዲዮ ላይ እንዳወራሁት ቀደም ብሎ በለቀቁት ቪዲዮ ላይ እንዳለው ሂውማን ካፒታል ያስፈልጋቸዋል። ሂውማን ካፒታል ዲክታተርሺፕ ሳይሆን ፍሬንድሺፕ ሆኖ የሚሰራ አንድ ድርጅት ሰራተኛው ከመልቀቁ በፊት ደሞዝ ከሆነ ችግሩ ያ ሰራተኛ በጣም ለድርጅቱ አስፈላጊ ከሆነ ድርጅቱ ለዛ ሰራተኛ ማስተካከያ ማድረግ አለበት የሚፈልገው ከሆነ። ስለዚህ አንድ ድርጅት አንድን ሰራተኛ ከማጣቱ በፊት ማየት ያለበት ሰራተኛው ከሚሰጠው አገልግሎት አንጻር እየከፈልኩት ያለው በቂ ነው ወይ? ኮሜንት ማድረግ ይቻላል፣ ሀሳብ መለዋወጥ ይቻላል። ቀጣይ እንድንሰራው የምትፈልገው ቪዲዮ ካለ በኮሜንት ነው። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ሰብስክራይብ፣ ላይክ እና ሼር አድርጉላችሁ። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ